ቁረጥልኝ በእናት በእውነት አቁምልኝ። በጣም ተናድጃለሁ። አንዴ እሺ አቁመውና እመለሳለሁ። እዴ ኧረ በኢየሱስ ስም የማይሆን ነገር ነው በእውነት የማቀልድ ነው ጌታ። ይህንን አክልም በደለኛ ነኝ ብዬ በወቅቱ መች ጠርተኝ መች ቀርቻለሁ። እዚህ ሚዲያ ላይ ና ቀረብ ተብዬ ቀርቻ ቃለሁ እና ለዲኤንኤ ሲባል መጥቻለሁ። ዲኤንኤ ይመርመር ሲባል መጥቻለሁ። እና ቀጠሮ ይህንን መልስ ስጥ ሲባል መጥቼ ሰጥቻለሁ። ይህንን ስሰጥ ግን እንደ እርቅ ሚዲያ ነው እንጂ እንደ ሚዲያ እንደ ማለት እንደ ሽምግልና ነው እንጂ እንደ ሚዲያ አይደለም መጥቼ ሐሳብ የሰጠሁት። ሚስጥሩ እንግዲህ እዚህ ጋር ነው። እንግዲህ የእርቅ ሚዲያ አዘጋጅ እንዳልክ የሚያስዘጋጀው ፕሮግራም አስታርቃችኋለሁ፣ ስነ ልቦናችሁን መልሼ ሳይኮሎጂካል ችግራችሁን ተረድቼ ስልጠና ሰጥቼ መልሳችኋለሁ ብሎ ያነጋገራቸውን ይቀርጽና ዞር ሲሉ እሱ ዩቲዩብ ላይ እንደሚጭነው እንግዲህ ማሳያ ይሄ ነው። በጣም ባለጌ እጅግ ነውረኛ የሆኑ ድርጊቶችን ሰዎች በሚስጥር ያወሩትን ሰዎች በሚስጥር አማካሪ ማለት እንግዲህ የግላችሁ የንስሐ አባት እንደማለት ነው። በዓለማዊ ጥሪ የንስሐ አባት የሆነ ሰው እንደማለት ነው። ዜን ይሄን ንስሐ አባት ደግሞ የነገራችሁትን ሚስጥር መጠበቅ አለበት፣ ለነገራችሁ መፍትሄ መስጠት አለበት። እንዳልክ የሚባለው ልጅ ግን ይህንን ሚስጥር ከሰበሰበ በኋላ ቀጥታ ቀረጻ ያካሄዳል። መጀመሪያውንም ሲጠይቅ ቀረጻ ያካሄዳል። ወዴት ነው የሚያስተላልፈው? ወደ ሚዲያ። ይሄ ነው ችግር እየተፈጠረ ያለው። ሰዎች አልገባቸው። ተቋም መስርተው የማህበራዊ እሴትን፣ ማህበራዊ ማንነትን፣ ባህልን፣ እምነትን የሚያጎድፉ ባለሙያንን በሚል ስም የገቡ እንክርዳዶች ናቸው አሁን እየበጠበጡ ነው ያሉት። እኔ ከዚህ በፊትም አውቀዋለሁ ልጁን። በጣም አደገኛ። እኔ እንደውም ጠራጠራለሁ የሌላ አይዲዮሎጂ አባል ነው ብዬ ሁሉም ማስባቸው ሰዎች አንዱ ይሄ ነው። ሰዎች ሙያቸውን የሚጠቀሙበት ለሴራ ነው። ሰዎች ሙያቸውን የሚጠቀሙበት የማህበረሰብን እሴት ለማፍረስ ነው የሚጠቀሙበት። ሰሞኑን ጥያቄ እየተጠየቀ ነበር። ምንድነው ቫልዩ የምታደርገው? ከዚህ ምን ትምህርት ልታገኝ ነው የምትጠይቀው? ለልጆች ለቤተሰቦች ምንድነው የሚያስተምረው ስትለው የሰጠው መልስ በጣም ነው የሚያስቀው፣ በጣም ነው የሚያሳፍረውም ደግሞ ለሚያደምጠው ሰው። የሰጠው መልስ የደከማቸው ሰዎች አሉ፣ የተጨናነቁ ሰዎች አሉ፣ እነሱ እረፍት ያገኛሉ ይላል። ስንት ሰዎችን በሺዎች የሚቆጠሩ ሰዎችን እየገደለ ስለ አንድ ሰው ማዳን ነው የሚያወራ። እጅግ አደገኛ መርዝ ከሚለቀቁበት በማህበራዊ ሚዲያ ከሚለቀቁ አንደኛው ቻናል ነው። እንዳልክና ማህደር የሚል የእርቅ ማዕድ ፕሮግራም ነበራቸው ከዚህ በፊት እና እኔ ውጩን ስለምናየው በሬዲዮ ስለምንሰማቸው ትክክለኛ የቃላት አሽሞንሙነው ስለሚናገሩ ትክክለኛ ይመስለን ነበረ። አሁን የተገለጠልን ከጀርባ አደገኛ መሰሪ እንዳለን። ይህ አደገኛ አካሄድ ከሰሞኑ እየተጋለጠ ይመስለኛል። ሰሞኑን እዞት የወጣው የነፃነት ወርቅነህ ኬዝ ትክክለኛ ማንነቱን ያሳየንበት ህዝብ የተረዳበት በደንብ ይመስለኛል። እንደዚህም ሆኖ ግን ህዝቡ አሁንም ሰዎችን መለየት አልቻለም። አሉ ሌሎች ሚዲያዎችም ሸገር ኢንፎ የምትባላለች፣ መሰረት የምትባል እግረኛው ሚዲያ አለ። አካሉም መንፈሱም እጅግ ኮምፕሊኬትድ ውስጥ የገባ ሰው አለ። እጅግ ነውረኛ የሆኑ ነገሮችን መዘው በማምጣት አንዳንዴ እንደ ህግ ባለሙያ ያደርጋቸዋል፣ አንዳንዴ ደግሞ የሀገሪቱ የፍርድ ቤት ውሳኔ ሰጪ አካላት ይመስላሉ፣ አንዳንዴ ደግሞ የመንፈሳዊ ሰው ይመስላሉ። ጠያቂም የለም። እኔ አጣራልሃለሁ ይልሃል፣ ዲኤንኤን እኔ የምፈትሽልህ ይላል፣ እኔ ያስታርቃችኋለሁ ይላሉ። ከሁለቱም ወገን ሰፈር ድረስ ሄደን ጠይቃለን ይላሉ። ምንድናቸው እነሱ? በህግ የተያዘ ጉዳይ ሁሉ እኮ አቅርበው አይተናቸዋል። በህግ የተያዘ ጉዳይ እኔ አንዳንዴ የፍትህ አካላት ራሱ የምር በእርግጥ በእነሱ በኩልም ሆን ተብሎ ሀገራዊ ሴትን የሚያጠፉ ሰዎች የሚበረታቱበት ሁኔታ ሁሉ ያለ ይመስለኛል። አደገኛ ሰው እንዳልክና ማህደር የእርቅ ማዕድ በሚል ይዘጋጅ የነበረው ፕሮግራም አሁን ላይ ሄዶ
ጭራሽ ውንብድና የሚካሄድበት ነው ብዬ ነው የማስበው። አባትና ልጅን እንደዚህ ያደረጉ፣ እናትና ልጅ እንደዚህ ያደረጉ። ይሄ ሊያማክሩት የሄዱ ሰዎች ምክር መስጠት፣ ሊያማክሩ የሄዱ ሰዎችን መፍትሄ መስጠት የስነ ልቦና ባለሙያ ዋና ስራው ነው። እኔ የስነ ልቦና ባለሙያ አማካሪ፣ መምህር፣ አስተማሪ ነኝ ሲሉ ራሱ አለማፈራቸው፣ ይህንን ጭንቅላት ይዘው ይህን አስተሳሰብ ይዘው እንዴ በምን ሞራል አሉ እኮ ትዳር አማካሪዎች አሉ፣ የማህበረሰብ ሴትን ጠብቀው የሚያማክሩ ሰዎች አሉ። ቅድም እያቸዋለሁ እኮ እንደ ንስሐ አባት እኮ ነገሮችን ሰኪውር አድርገው ነው መሄድ ያለባቸው። አይታችሁታል። አሁን እዚህ ላይ ምናልባት ቅድም ያሳየኋቸው አንድ ቪዲዮ አለ። ልጁ ሚስት ናት አይደለችም፣ ልጅ ዲኤንኤ ይመርመር፣ ያንተ ልጅ አይደለም ወዘተ፣ ክፍል 1 ክፍል 2 ክፍል 3 ክፍል 4 ክፍል 5 እያለ ነው የሰራበት። በዚህ ልጅ እጅግ በሚያሳፍር ሁኔታ የተሰራበት። ይሄ ልጅ የሚናገራቸው እውነቶች አሉ። እኛ እኮ ልታስታርቁን መስላችሁን ነው፣ ልታስታርቀኝ መስለኸኝ ነው እንጂ መች እዚህ አንተ ጋር መጣ ነበር። በስርዓት አክብሬህ የመጣሁት ሙያህን ተጠቅመህ እርቅ ልታወርድ መስሎን ነበር ነው ያለው። እያችሁ መነገጃ እንዴት እንዳደረጋቸው ከዚህ ማየት ትችላላችሁ። ይህንን አክልም በደለኛ ነኝ ብዬ በወቅቱ መች ጠርተኝ መች ቀርቻለሁ። እዚህ ሚዲያ ላይ ና ቀረብ ተብዬ ቀርቻ ቃለሁ እና ለዲኤንኤ ሲባል መጥቻለሁ። ዲኤንኤ ይመርመር ሲባል መጥቻለሁ። እና ቀጠሮ ይህንን መልስ ስጥ ሲባል መጥቼ ሰጥቻለሁ። ይህንን ስሰጥ ግን እንደ እርቅ ሚዲያ ነው እንጂ እንደ ሚዲያ እንደ ማለት እንደ ሽምግልና ነው እንጂ እንደ ሚዲያ አይደለም መጥቼ ሐሳብ የሰጠሁት። ወደ ቻናላችን ቤተሰቦች እኛ ዛሬ ብዙ ልንናገር አንችልም በዚህ ቻናል፣ ግን ሁላችንም ሚዲያዎች አካባቢ እየተካሄደ ያለውን ከጀርባ በደንብ ማየት ያስፈልጋል። እሴትን የጠበቁ ናቸው ወይ እንዴ? ምንም ቀላል ማሳያ ነው እኮ ነፃነት ወርቅነህ ታዋቂ አርቲስት ነው። በመዝናኛው ኢንዱስትሪ በጣም የታወቀ ነው። የ3 ልጆች አባት ነው። ምንድነው የተሰራበት? ለልጆቹ እኔ በጣም እጅግ እኮ ዘግናኝ ነው እኮ። ሰው ይሄን ሼር እያደረገ ይሄንን ጉድፈላ አዲስ ነገር ተገኘ፣ እህቱ አጋለጠችው። ምንድነው የሚጋለጠው? ቤተሰብ ውስጥ ምን የሚጋለጥ ነገር አለ? ቤተሰብ ነው እኮ። ምን የሚጋለጥ ነገር አለ? የምታጋልጠው ካለማ ሞልቶ ነበር እኮ። ሀገርን የሚያጠፉ ህዝብ ላይ የሚያምፁ የህዝብን ስንት አሉ። ህፃናትን የሚደፍሩ አጋልጧቸው እስኪ። በጠራራ ፀሐይ የሚቀሙ የሚዘርፉ እስኪ አጋልጧቸው። እነሱ የሰው ማንነት የሚያቆሽሹ ስንት አሉ። አጋልጧቸው እስኪ። አታጋልጡ፣ አትነኳቸውም። እነሱ ስራ ከእናንተ ስራ ጋር የሚሄድ ስራ ስለሚሰሩ እነሱ። በቀጣይ በስፋት እመጣበታለሁ በዚህ ፕሮግራም ላይ፣ በነገራችን ላይ በሌሎችም እመጣለሁ። እጅግ አደገኛ ሁኔታዎች እየተካሄዱ ነው። ዩቲዩብ ላይ የሚካሄዱ ነገሮች እጅግ ዘግናኝ የሆኑ ህፃናት ሊያያቸው የማይገባ ህፃናት ብቻ አይደለም አዋቂዎች ሊያዩቸው የማይገቡ ነገሮች እየተካሄዱ ነውና አሉታዊ ነገር በማምጣት ፌመስ መሆን፣ ገንዘብ መሰብሰብ ስራቸው የሆኑ እንደነ እንዳልክ አይነት ስነልቦና የሚያስፈልጋቸው የስነልቦና አማካሪ ሆነው ስነልቦና የሚያስፈልጋቸው ሰዎች የስነልቦና አማካሪ ሆነው የስንቱን ሚስጥር ይጠብቃሉ ተብለው ግን የስንቱን ሚስጥር ሚዲያ ላይ ይዘው የሚመጡ እና እንዲህ አይነት አስተሳሰቦች በደንብ ታክል ሊደረጉ ይገባል፣ ቻሌንጅ ሊደረጉ ይገባል ብዬ አስባለሁ። ብዙዎች ሚዲያ ላይ ግር ነው የምንለው። ምንድነው ሐሳቡ? ምክንያቱ ምንድነው? ዓላማው ምንድነው? መቅደስ ትጠይቀዋለች እኮ ምንድነው ዓላማ? ይህንን ሚስጥር ስታወጣ አለችው። ምንድነው ዓላማ? እህትና ልጆቹ የነሱን ውስጣዊ ኩርፊያ ስታወጣ ዓላማ ያለ የሚተነፍሱ ሰዎች አሉ አለ። ለምሳሌ ስትለው ለሱ ቅርብ የሆኑ ጓደኞቹ ሐቁ እንዲወጣ የሚፈልጉ ጓደኞቹ ሐቁ በመውጣቱ ከአሜሪካ ደውላልኝ፣ ከአውሮፓ ደውላልኝ እፎይ አለች። ኧረ እባክህ ከአሜሪካ የደወለችልህ እፎይ ማለቷ ነው የሚጠቅመው ወይስ ልጆቹና ቤተሰቡ እፎይ ማለታቸው ነው ላንተ ጥሩ እንዳማካሪ? ውድ የቻናላችን ቤተሰቦች እባካችሁ ትኩረት እናድርግ። እንደዚህ አይነት መርዝ የሆኑ ቃላትን የሚተፉ መርዝ የሆኑ ማህበረሰብንም እምነትንም ማንነትንም
ሊያቆሽሹ የሚችሉ አስተሳሰቦችን መከላከል አለብን ብዬ አስባለሁ። በሌላ ጊዜ ሰፋ ባለመልኩ ይዤ እመጣለሁ። ይሄ ለጥቆማ ለጅማሮ የሚሆን ትዝብቴን ነው ወደ እናንተ ይዤ የመጣሁት። እንደነ እንዳልክ አይነት እንደነ እግረኛው ሚዲያ አይነት በጣም ብዙ አሉ። እንደነ ዮሃ ሚዲያ አይነት እጅግ ዘግናኝ የሆኑ ሰዎችን ስክሪፕት እየጻፉ ድረስ አይደለም እውነተኛ ጉዳይ ስክሪፕት እየጻፉ እሴትንና እምነትን ሊያቆሽሹ የሚችሉ ድርጊቶችን ሲያሳዩን እያየን ነው። እያንዳንዱ ማህበረሰብ ኢትዮጵያ ውስጥ እንግዲህ መልቲ ስቴት ኔሽን ያለው በእነዚህ ማህበረሰቦች መካከል መጥፎ ድርጊት የለም ማለት አይደለም። በጣም ብዙ መጥፎ ድርጊቶች አሉ፣ በጣም ዘግናኝ ድርጊቶች አሉ። ግን አስተምህሮታቸው እጅግ ነውረኛ እና ለሌሎች አስተምህሮት የማይጠቅም ሆኖ ሲገኝ ግን ማህበረሰቡ ይደብቀዋል። መደበቅ ወንጀል አይደለም። አስተምህሮቱ ቢወጣ ብዙ አስተምህሮት ስለሌለው ነው። ማህበረሰብ እኮ የረቀቀ ያወቀ ምጡቅ ህዝብ ነው ያለን። እናንተ ዛሬ ላይ እንደዚህ የምትፈነጩበት ህዝብ አልነበረም። በዚህ ምክንያት ብዙ ነገሮችን ከማህበረሰቡ እየፈለቀቃችሁ ታውቃላችሁ ብሎ ከማህበረሰቡ የወጡ ወጣቱ ያማክራችኋል፣ ትላልቅ ሰዎች ያማክሯችኋል። እናንተ ግን ሚዲያ ላይ ሌሎች ማህበረሰብ እንደዚህ አይነት ቻናሎችን ማበረታታት ሳይሆን መታገል ያስፈልጋል ብዬ እላለሁ። ለነበረን ቆይታ አመሰግናለሁ። መልካም ጊዜ